እኔ ሰዓት የለኝም አሁን ገና ቤት እየፈለግኩላት ነው ገባ ምንድነው አንተ ቤት ልትፈልግላት ማን አንተ ስለዚህ ጎዳና ላይ ተወጣ ማን ምንድነው ሐሳብ ቆይ እኔ ማን ያገዘኝ ነው እንደማፈልገው እንዴ ማን አንተ አራት ከላቀቁ ያማችኋል እንዴ ስማ በህይወት እንደፈረድክ ቁጠር እሺ እንዴ ምን አገባ አንተ ስብስ ልኝ ምን ጨነቀህ አንተ ምን አገባ ለምን ነገር ነው የምፈልገው ነይና ቃሱ ሰጃልከኛ ሊያግዘኝ ደወልኩለት መጣ ብቻዬን መጣ አልፈለኩም ብቻሽን ነው ያልኩት ለምን አልፈለኩም ካልፈለኩ አንቺ ሲጀመር ማለት ነው ካልፈለኩ ንቀትሽ ነው የሁሉ ነገር የሚያሳየው እኮ በጣም እኔ ምንድነው የምትፈልገው አንተ እረፍ ያልኩህ አንዴ በቃ እረፍ አንተ ምን አይነት ሰው ነህ እረፍ አልኩህ በቃ በእንትን እየመጣህ አትበጥበጥኝ የመጣሁት እቄና ልጄ ልወስድ ነው ገባህ አይደለ እሺ ሲያምርሽ ይቀራል ልጅሽንማ ጫፏን እንደዚህ እሱን እናያለን ገባሽ እናየው ይሆናል ካሁን በኋላ ሌላ ሁለተኛ እናት ይመጣላታል ትኖራለች አብራት አታናደኝ እሺ አታናደኝ ሁለተኛ እናት ማናደኝ ወደ ዘይድ በእናትህ አንተ ራሱ ስራትሽን ያይሽ በቃ አክብሬ ነው ቤት የጠራሁሽ ገባሽ አይደለ አንቺ ግን እሱን ይዘሽብኝ መጣሽ አታፍለቁታ በቃ ጧት ልጄ ነው ጧት ነይ ልጄ እኔ ጋር ሻለሽ እኔ ጋር አንተ ዝም በል በእናትህ ይሩጣ በቃ ውጡልኝ እንደዚህ ያልቀሰች ትጨላለች አንቺ ለምን አስር እየመጣሽ የምትበጠብጭኝ አትበጥብጭኝ አልኩሽ በቃ ነገርኩሽ እኮ ምንድን ነው የምትፈልጊው አንቺ ካልተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ ደግ ደጉን እመኝልሻለሁ ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ ሰላም አለይኩም ወራህመቱላሂ ወበረካቱ ፋሚሊ እንዴት ናችሁ አማን ነው ሁሉ ሰላም እኛ እንግዲህ ከልጅ ጋር ከሊኑ ጋር አልহামዱሊላህ አለን ያው ትላንትና የተፈጠረውን ነገር አይታችኋል ያው እኔ ለማግባባት ብዬ ብዙ ነገር አስቤ ብዙ ነገር አቅጄ ቤት መጥቼ ነበር ግን ያ ነገር ፎዙ ሳትቀበለኝ እንግዲህ ረግጣኝ ድጋሚ ወጣለች ጓደኛዬን ማስቀየማብኝ ያመጣሁት ጓደኛ አስቀየማብኝ ወጣለች ይሄ ነገር ግን ልክ አይመስለኝም ምክንያቱም እየተጠራጠርኩ ነው አሁን በቃ ነገራቶችን ወደ ሌላ ነገር እያሳሰበኝ ነው ያለው ፎዙ ምን ሆና ነው ጤናዋ ልክ አይደለም ወይ እያልኩ ነው በዚህ ልክ እንደዚህ መሆን ምንድነው እኔ አሁን እያሰብኩት ያለውት ፋሚሊ እቺ ልጅ እናንተ የታዘባችሁት ነገር የለም ምናልባት እኔ ቁርአን ካስፈለጋት ላስቀራባት እያልኩኝ ነው እስቲ አስተያየታችሁን ብቻ ሰጡኝ ፋሚሊ ብቻ ልውጥውጥ እያለችብኝ ነው አይምሮዋ ብቻ እየሳተ እየመሰለኝ ነው የአይምሮዋ ነገር እያሳሰበኝ ነው ጤነኛ አይደለችም መሰለኝ ነገራቶችን የምታረግበት መንገድ እያንዳንዱ ልክ አይደለም ማለት እኔ ሌላ ቀን ስለማቃት ፎዙን ማለት ነው በጣም አክባሪ በጣም ፎዙ እቤት ውስጥ ስገባ ሰላም የምትሰጠኝ አሰጣጥ ምናምን ሁሉ እኔ ላይ ይመጣልና ያን እቺ ደግሞ አሁን ደግሞ እንደዚህ ስትሆን እቺ ልጅ ልክ አይደለችም ወይ እኔ ሁላ በቃ ወደ እንደዚህ አይነት ነገር እያሰብኩኝ ነው ቁርአን ያስፈልጋታል መቀራት አለበት እሷ ላይ ችግር እየፈጠረች ስለሆነ ማለት ነው ፋሚሊና ብቻ ሁሉንም የተፈጠረውን ነገር አይታችኋል እዚህ ጓደኛዬን በጥፊ እዚህ ጋር መታው በዛ ላይ ደግሞ ካንተ ጋር መኖር አልፈልግም ብላኝ ጥላኝ ሄዳለች እንግዲህ እኔ ያው ፋሚሊ ምንድነው ፎዙን ጠርቻታለሁ ዛሬ ምክንያቱም በጣም ብዙ ለፍቻለሁ ብዙ ነገር አድርጌያለሁ እሷን ለማሳመን ብዙ ነገር አድርጌያለሁ ግን ያው ለውጥ የለም ስለዚህ እኔ ደግሞ ለውጥ ለሌለው ነገር ለምን እለፋለሁ ፋሚሊ በጣም እያስለፋኝ ኤነርጂን እያባከንኩ ነው እና እንደምታዩት ደግሞ ቤቱን ባዶ ነው ስለዚህ በጣም ባይምሮዬ አሁን ትላንትና በጣም ብዙ ነገር እያሰብኩኝ ነበር ስለዚህ ፎዙን ደውዬ ጠርቻታለሁ ቤት እንድትመጣ እዚህ ምክንያቱም የሁሉ ዕቃ የሷ ነው ምንም አይሰራም እሷ ከሌለች ኦሬዲ ያው ለቃ ወጣለች ባሏን ረግጣ መውጣት ማለት በጣም ንቀት ነው ስለዚህ እኔ ከነጨራሹም በቃ
እቃዋን ኮተቷን ሰብስባልኝ እንድትወጣ ነው የምፈልገው። የት እንደምትሄድም አላውቅም። ትሄድ የፈለገችው ቦታ ብቻ አላውቅም። ግን ያው እነዚህ እቃዎች ናቸው። ሌላም ያልተሟሉ እቃዎች አሉ። እነሱን ይዛ እንድትሄድ ያው እንግዲህ ጠርቻታለሁ። ቤት ትመጣለች አሁን። በዛ ላይ ደግሞ ፋሚሊ ምንድነው ይሄ ቤት እንደምታዩት ባዶ ነው ካሁን በኋላ። ስለዚህ ሌላ ቤት ለምን እከራያለሁ? ሁለተኛ ሚስቴን እንግዲህ ሌላ ቦታ ተከራይቼ ዝባዝንኬ ነገራቶችን ከማንዛዛ እዚህ የተሟላ ቤት ነው እዚህ መታ እንድትኖር አደርጋለሁ። ይሄ ማለት በጣም እንደውም ደስ የሚል ነገር ነው አጋጣሚው። ግን ያው መጀመሪያ በጣም ብዙ ስለለፋው ነው እዚህ ደረጃ ላይ የደረስኩት። እንደ ፎዙ ክብር አለኝ። በጣም ነው የምወዳት፣ በጣም ነው የማፈቅራት። ቢሆንም ይህንን ነገር ባለመቀበሏ በጣም ስለተናደድኩ ሚስቴን እዚህ አመጣታለሁ። ሁለተኛ ሚስቴን እዚህ ትኖራለች ማለት ነው ካሁን በኋላ። እና ደግሞ እዚህ ደግሞ የፎዙን የሚያስታውሰኝ ነገር እንዲኖር አልፈልግም። በቃ ለዛ እነዚህ ነገሮችን እንትን እንዲል እፈልጋለሁ። እያንዳንዱ ነገር አሁን ለምሳሌ ያው እነዚህ ራሱ ፎዚ የገዛቻቸው እቃዎች ናቸውና ተነስተው በቃ መውጣት አለባቸው። ምንም ነገር እንዲያስታውሰኝ አልፈልግም እኔ ፋሚሊ፣ ምንም ነገር ማለት ነው። በቃ እያንዳንዱ ነገር መነሳት አለበት። ለዛ ከፎዙ ጋር እንግዲህ እያንዳንዱ ነገር እየሰበሰብኩ ነው። ትዝ ያለኝን እቃ ብቻ አንስቼ ይዛ እንድትሄድ አደርጋለሁ። ያለው ይሄ ነው ያለው ነገር ብቻ ፋሚሊ። እኔ በጣም ለፎዙ ብዙ ዋጋ ከፍያለሁ። በዚህ ልክ አለመረዳቷ ቢያናደኝም፣ በዚህ ልክ እኔን መናቋ ቢያናደኝም ያው ያሰብኩት ይሄ ነው። ሚስቴም ትመጣለች፣ በሰላም እንኖራለን እዚህ ማለት ነው። ሊኑዬም ያው አብራኝ ትኖራለች ማለት ነው። ምንም እንትን ሚላት ነገር የለም። ሊኑም ያው እንደ እናቱና ትንከባከባታለች፣ ታኖራታለች። ሌላ ቀን እንደምትኖረው እንደውም ደስተኛ ሆና ምንም የምታጣው ነገር አይኖርም። ሁሌ እኔ እስካለሁላት ድረስ ሊኑዬ በጣም ደስተኛ ናት። ሊኑም አብራኝ ትኖራለች በቃ ካሁን በኋላ። እናትም ትመጣላታለች። ሊኑዬ ሊኑ የኔ ውድ ደስተኛ ነሽ እኮ? የኔ ውድ በጣም ነው የምወድሽ። እሺ እሺ አለሁልሽ። እሺ 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 ነይ አሁን እዚህ ጋር ሳም አድርጊ እስቲ ተነስተሽ ቶሎ በያ። ኧረ ቶሎ በይ ቶሎ በይ ቶሎ በይ። ኧረ ነይ 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 የኔ ፍቅር የኔ ፍቅር የኔ ፍቅር ቶሎ በይ ቶሎ በይ ቶሎ በይ። እስቲ እስቲ ሳም ሳም። ጎበዝ ጎበዝ። እና ፋሚሊ ያው እንግዲህ ይሄ ነው። ሊኑ አሁን ከባለፈው ትሻላለች፣ ደስተኛ ነች። እኔ ስላለሁላት በጣም በቃ ሪላክስ እያደረገች ነው። ለዛም እኔ ደስ ብሎኛል። በዚህ ልክ እንዲደብራት ስለማልፈልግ ማለት ነው። እኔ በጣም ተመልሼ ስመጣ ባለፈ ያየውባት ፊት ደስ አይልም። በቃ ጀዝባ ነበር ምናምን እና አሁን ደግሞ አይምሮዋ ፍሪ ነው። በቃ ያ ነገር ደግሞ በጣም ነው ያስደሰተኝ። አልহামዱሊላህ ብቻ ነገራቶችን አስተካክላለሁ በደንብ። ያው ሚስቴም ትመጣለች፣ ቤቱ ሙሉ ይሆናል ማለት ነው። እዚህ ጋር ብዙም ክፍተት አይታይም ቤቴ ላይ ብዬ አስባለሁ። ያው እሷን መታውን እየመጣች ነው። እነዚህን ኮተቷን ይዛልኝ ትወጣለች። ቤቴም ሰላም ያገኛል። ይሄ ነው የምላችሁ ፋሚሊ። እንግዲህ እናንተ አስተያየታችሁን ስጡኝ። እናንተ ምከሯት። እሷም በመምከር በምትችሉት ነገር ብትመክሯት እኔ ደስ ይለኛል ፋሚሊ። ምክንያቱም ፎዙ እንደነገርኳችሁ ምናልባት አይምሯን እየሳተች ከሆነ መቆጣጠር ያልቻለችው ነገር ከሆነ እንግዲህ በኔ እንትን ስላልሆነ በኔ ምክር በኔ መለማመጥ የሆነ ምንም የተስተካከለ ነገር ስለሌለ እናንተ ቢያንስ የሆነ ነገር ስትመክሯት ነገራቶች እንደሚስተካከሉ እርግጠኛ ነኝ ብዬ አስባለሁኝ። ያው እንግዲህ ካልሆነም እንደነገርኳችሁ ቅድም ቁርአን ቤት ወስጄ ያስቀራባታለሁ። ሸይጣኗ ከለቀቃት እንግዲህ ነገራቶችን ወደ ቀድሞ የምትመለስ ከሆነ እንደዛ ማድረግበት ደረጃ ላይ ደርሳለሁ ማለት ነው ፋሚሊ። አሁን እየመጣች ነው እንግዲህ ደርሳ ነገራቶችን የውዚ ቤት ይለቃልኝ እንድትወጣ አረጋታለሁ። ሊኑዬ የኔ ውድ ምንድነው ዲ ፋሚሊ ያው መታለች ደርሳለች። ያው ቋን ይዛ ትወጣለች ማለት ነው። እንዴ ምንድነው አንቺ ብቻሽን አይደል እንዴ ነው ያልኩሽ? ምን ሰራላ አንቺ ብቻሽን አይደል እንዴ ነው ያልኩሽ? ናግባ ምን አይነት ስራ ነው የምትሰሪው አንቺ?
ለምን መጣ አንተ? ለምንድን ነው ከህይወቴ የማትወጣልኝ? እስቲ እኔ ነኝ አይደል ያመጣሁት። ስለዚህ ምንም ነገር እንዳትል። አገባ ምንም አይመለከትም። ለምንድን ነው ከህይወቴ የማትወጣልኝ? አይመለከትህም። አይመለከትህም። ሰው ይሄንን የሚያክል ሰው ይናይብለኛል። ሊያግዘኝ ነው የመጣሁት። እሱ አይመለከትህም። ምን ነው እስቲ ቀፍሽ ነይ ዝም በያቸው ነይ እዚህ ጋር ሰላም ማለታችንም አትችይም። ነው ሰላም ማለት ነው አትችልም። አንተ ደግሞ ቆይ አይደለም አሁን እኔ መምጣቴ ነው የተናደድከው? ለምን ትመጣለህ? ለምን ይሄን የሚያክል ኮተት አሸክመህ አይመለከትም። ለምን ከህይወት ትወጣልኝም? አንተ እኮ ይሄን ተሸክመህ እንድትሄድ ነው። ትሂድ። ምንድነው የምትለው አንተ? ምን አድርጋ ነው? ቆይ ይሄን ያህል አንተ ምን አገባህ? በእኛ ህይወት ምን አገባህ? አንተ ራስህ ማይሆን ነገር ለምን ተናግረህ አንተ ለምን ነው ከእሱ ጋር የምትከራከረው? ስማ ስራህን ተነክተንብሃል። እሺ ማይሆን ነገር አይሳካልህም። እንደዚህ ደግሞ አትይኝ። አንቺ አንተ የናሸከመህ እየተደረበች ምናምን እኮ ለምንድን ነው የጠራኸኝ? እቃውን ልታሸክመኝ ነው አይደል? እኔ የምጠይቅህ ነገር እቃውን ልታሸክመኝ ነው አይደል? አንቺ ዝም በይ፣ ሌላ ወሬ እንዳታወራ። አንተ ግን እኔ ላወራ አይደለም። ለምንድን ነው እዚህ ህይወቴ ላይ እየመጣህ ለምንድን ነው የምትበጠብጠኝ? ይሄን ብቻ እንድትመልስልኝ ነው የምፈልገው። እኔ ላግዛት ነው የመጣሁት። በል ችግር ምንድን ነው? ከኔ ጋር እቃሽን ነው ይውሰጂ ስትላት ይሄን የሚያክል እቃ ደግሞ እሷ ተሸክማ መሄዳችን ገባ። ስለዚህ ላግዛት ነው የመጣሁት። ግን አንተ እኔና እሷን ለማጣላት የማይሆን የውሸት ታሪክ አውርተህ እኔና እሷን ከምታጣላ ገባ። ማን ያጣላ? አንተ ማን ያጣላ መሰለህ እንዴ? ልጅቷን እኔ ያስተዋወቁ እኔ ልጅቷን ያመጣሁልህ ማን ያለ? አሁን እንሂድ። ምንድነው እዚህ ከዚህ ልጅ ጋር ማውራት አልፈልግም። ምን ይሄ ነው ቃሽ? ሌላ ጉዳይ በቃውን አትንካ። አስቀምጥ። አንተ ምን አገባ? እረፍ በቃ። የሚወስደው ሰው ይወስዷል። ገባህ አይደል? እንዴ ምን አገባ? አንተ እሱ ቢወስድልኝ ምን ጨነቀህ አንተ? ምን አገባ? ለምን ነገር ነው የምፈልገው? ነይና ቃሹ ሰጃልከኛ ሊያግዘኝ ደወልኩለት መጣ። ብቻዬን መምጣት አልፈለኩም። ብቻሽን ነው ያልኩት። ለምን አልፈለኩም? ካልፈለኩ አንቺ ሲጀመር ማለት ነው ካልፈለኩ ንቀትሽ ነው የሁሉ ነገር የሚያሳየው እኮ በጣም እኔ ስለ አሁን ምንም ባስመለከተ ነው መችሽ ብቻ ስለ እንደዚህ ጓምትለው ምንም ባስመለከተ ነው። ለምን መጣ አንተ? ችግሬ ካንተ ጋር ነው። ለምን መጣ እዚህ ቤት? እሺ ልውጣ በቃ ነው ችግር። ኧረ አሁን ምንድን ነው የምትወጣው? እሱ ብለህ ነው እንደ መጣኸው? ዝም በለው። ምን አገባህ? እኔ አገባህ እንዴ? እኔ እንጃ። ለምንድን ነው ብቻዬን የፈለከኝ? ፈለኳት ነው ለምን? እሺ ለምን መጣህ አንተ? ምን አገባህ? ስለኔ አይመለከትም እንደው እኮ ይሄ ነገር የኔና የሷ ጉዳይ ነው። ገብቷል? በመካከላችን ማንም እንዲገባ አልፈልግም። ገባው ነኝ። ለምን? አንተ ማን ነህ? በቃ ወንድሟ ነኝ። አንተ እረፍ። ምን ላይ አላርፍም። እንደው ሌላ ነገር እንድናገር አንተ ራስህ ወደ ሌላ ነገር የምታመጣ ከሆነ እንሂድ። ምንድን ነው የምትከራከሩት? አንተ ይኸውልህ ልንገርህ፣ አሁን እኔን ጠራኸኝ አይደል? እኔ ደግሞ እሱን ልንገርሽ፣ አንቺ አንድ ነገር ልንገርሽ። አንቺ ሲጀመር በሰላምሽ አይደለም ይሄ ነገር ማለት ነው። ወስጄ ቁርአን ቤት ላስቀራብሽ። ይሄ ሸይጣንሽ ይልቀቅሽ። መጀመሪያ ራስህ ይቀራብህ። እኔ አልሐምዱሊላህ እሺ ታይ ይሻልሻል። ጤነኛ አይደለሽም። ኧረ ዝም በል በእናትህ። ልክ አይደለሽም። አንቺ ነሽ የታመምሽው። እሱ ነው እኔ እንጃ። ጠይቅልኝ እስኪ ማን የታመመው? እኔ ላንቺ አስቤ ነው። ታይ ይሄ ሰውዬ ይቅርብሽ። ቆይ ችግር ከኔ ጋር በህይወታችን እየመጣ እየበጠበጠን ነው። ታይ ነገርኩሽ። ቆይ አሁን ለምሳሌ አሁን የለም ይባል ለምንድን ነው የፈለከኝ? ይሄ ሰውዬ አይጠቅምሽም። እኔ ብዙ ነገር ነው የምነግርሽ። አንቺ ከመጀመሩ ነው ወንድምሽ ነው። ከመጀመሩ ሁሌም ወንድሜ ነው ከጎኔ የሚቆምልኝ። ምን ነው ተናደድክ? ብቻዬን ልጥለኝ ነው እንዲያሰብከው? ልጄን ወሰድክብኝ። ምንድነው ሐሳብህ? አሁን ለማንኛውም ልንገርህ የመጣንበት ይሄን ሁሉ ዕቃ ብቻዋን ይዛ መሄድ አትችልም። እኔ ይሄን ዕቃ ይዛለሁ፣ እሷ ልጅቷን ትይዛለች። አንተ አይመለከትም። 50 ጊዜ ልንገርህ እንዴ በእኛ ህይወት አይመለከትም። ውጣልን በቃ አንፈልግም። ችግር ምንድነው? ይሄ ሰውዬ ምንድነው የሚለኝ? እየመጣ ለምን ተጠብቀኝ በየቀኑ? ምንም አስፈላጊ አይደለም። አዎ እዚህ መግባት ነበር መጀመሪያ አልገባም ብዬሻለሁ። ለዚህ ነው አልገባም ያልኩሽ። አንተ ለምንድን ነው ነገር የምትፈልገው? ሊያግዘኝ ነው የመጣው እያልኩ አይደል እንዴ? ምንድን ነው አንተ ነገር የምትፈልገው? ምንድን ነው ፍላጎትሽ? አንተ ምን ጨነቀ አህሙ በመምጣቱ? ምን ሀሳብ ምን ጎደለብህ አንተ? ቆይ እኔ ብቻዬን ነኝ እንደግሏላ። ይሄን አንተ ለከኝ ዲዛይን በእናትህ
እንዳትነካኝ አንቺ ከመጀመሩ ምንም ነገር ስለኔ አያገባህም። ገባህ አይደለ? ምንም አያገባህም። ርቀትህን ለምንድን ነው እንደዚህ የምትንቂኝ? የመጣሁት እቄና ልጄ ልወስድ ነው። ገባህ አይደለ? እሺ ሲያምርሽ ይቀራል። ልጅሽንማ ጫፏን እንደዚህ እሱን ያስነካል። እናያለን፣ እናየው ይሆናል። ከአሁን በኋላ ሌላ ሁለተኛ እናት ይመጣላታል፣ ትኖራለች አብራት። አታናደኝ። እሺ አታናደኝ። ሁለተኛ እናት ማናደኝ። ወደ ዘይድ በእናትህ አንተ ራሱ ስርዓትሽን ያይሽ። በቃ አክብሬ ነው ቤት የጠራሁሽ። ገባሽ አይደለ? አንቺ ግን እሱን ይዘሽብኝ መጣሽ። አንተ እረፍ ብያለሁ፣ እረፍ ብያለሁ። በቃ አትነ ምንም በቃ እንዳትነካ። ምንድን ነው የምትፈልገው አንተ? እረፍ ያልኩህ አንዴ። በቃ እረፍ። አንተ ምን አይነት ሰው ነህ? እረፍ አልኩህ። በቃ በእንትን እየመጣ አትበጥብጠኝ። በጣም አብዝተኸዋል። እረፍ አልኩህ። በቃ አንተ አትንካው። ለኔ ነው የመጣው እኮ አይደል እንዴ? ለምን የምትነካው? እኔ ነኝ ይዤ የመጣሁት። ገና ብዙ ቤት ከኔ ጋር አውራ። እሺ እሱን እንዳታናግረው። ከኔ ጋር አውራ። ማነህ ቤት የምትፈልግላት? ማነህ? እኔ ሰዓት የለኝም አሁን። ገና ቤት እየፈለግኩላት ነው። ገባ? ምንድነው አንተ ቤት የምትፈልግላት? ማነህ አንተ? ስለዚህ ጎዳና ላይ ትወጣ? ማነህ አንተ? ምንድነው ሐሳብህ? ቆይ እኔ ማነህ ያግዘኝ ነው እንዴ የማትፈልገው? እንዴ ማነህ አንተ? አራት ተላቀቁ ያማችኋል እንዴ? እንዴ ስማ፣ በህይወት እንደፈረድክ ቁጠር። እሺ ጭራሽ ቤት እየፈለግኩ ነው ይላል እንዴ? ማይራ አንተ ምንድነው? ቆይ ሐሳብህ ምንድነው? ሐሳብህ ምንድነው? ሐሳብህ አንቺ ዝም በይ። ሰው ምንም ሊያግዘኝ አልፈልግም። ዝም በይ። ሊያግዘኝ ነው የመጣው። ደውዬለት መጣ። አንቺ ብቻሽን ነው ያልኩሽ አይደለ? ለምን ምንድነው ሰው ጎተተሽ የምትመጪ? ምን አገባህ? ምን አገባህ? ቆይ ንገረኝ። እንዴት አያገባኝም? ያገባኛል። በቃ ለእያንዳንዱ ለምታረጊው ነገር ያገባኛል። ሊያግዘኝ አልፈለክም። በእናትሽ ውጪልኝ። እንደውም ዕቃሽን ይዘሽ ላይሽ አልፈልግም። ዞር በይ። ያግዘኛል። ብቻዬን አይገባም እዚህ ቤት። አልችለውም። አይገባም እዚህ ቤት። ነገርኩሽ። በቃ አልችለውም። እሺ ምን ይደረግ? ይዘሽ ውጪ። ይገባና እኔ ሰው አንተ ቤት ብቻ መስጠት እንዴ መሰለህ? ነገርኩሽ። ሌላ ነገር እንዳይፈጠር ከፈለግሽ እዚህ ቤት እንዳይገባ። ጭራሽ እንደዚህ አላበዙትም እንዴ? ልጅቷን ልቀቂያት፣ ልጅቷን እንዳታስለቅሻት። ሰማሽ አይደለ? እንዳታስለቅሻት፣ በቃ እንዳታስለቅሻት ልጅቷን። ሰማሽ አይደለ? አንተ ውጣ፣ ውጣ፣ ይዘው ውጣ። ውጣ በእናትህ እኮ እንደ ሕፃን ልጅ አድርገህ እዚህ ልጅ ፊት ማለት ነው። ስማ ልጅ ፊት ማለት ነው። እዚህ ጋር እንትን ብዬ ነው አቅቶኝ አይደለም። ወላሂ ምንም አታመጣም። ባላፈራራኝ ወላሂ አንተ የፈለኩትን አደርጋለሁ። ምንም አታረገኝም። ምንም የፈለኩትን አደርጋለሁ። ልንገርህ ወደዛ አድርገህ ምንም አታረገኝም። ና እንደው ወደ ጅን ያማል እንዴ እዚህ ጋር ልጅ ፊት እንደ እንትን አትበል። ልጅቷን አስቀምጥ። በሰላም የተቀመጠች ልጅ አትበጥብጫት። ሰማሽ አይደለ? አትበጥብጫት። በሰላም የተቀመጠች ልጅ እንዳትበጥብጫት። ልቀቅ፣ እንዳትነካኝ። አንተ ረፍ በእናትህ እኮ እንዳትነካኝ። ልቀቅ አንተ ረፍ አልኩህ። በቃ ምንድን ነው የምታከብረኝ? አንተ ብታከብረኝ እዚህ አትመጣም ነበረ። ሰውዬ ነገርኩህ። በቃ ክብር የሌለህ አንተ ነህ እኮ። አክብሬህ ነበር። ክብር የሌለህ አንተ ነህ። ብታከብረኝ ክብር ያጣኸው አንተ ነህ። እስኪ አትከራከረው። በቃ ምንድን ነው የምትለው? ክብር ያጣኸው አንተ ነህ። እኔ አይደለም። ምንድን ነው የምትለው? እዚህ ጋር እስኪ ልቀቅ። ውጭ አልካት አይደል? እረፍ ያልኩህ። እረፍ። ችግር የለውም። ሴጪውና ገና ቤት ምናምን ስለምንፈልግ አንተ ማነህ? ለእሷ ቤት ወንድሟ ነኝ። ያሟን እንደሄድ ወንድሟ ደስ ካለኝ እኔ ቤት አኖራታለሁ። ኧረ እባክህ እሱን እናያለን። ወላሂ አኖራታለሁ። ቤት ካለን አልኩህ። በቃ ከኔ ላይ ጅል መጣላት አልፈልግም ከአንተ ጋር። እኔ ልጅ ፊት እዚህ ጋር ሌላ ነገር ለጸብ ነው እንደ ልጅ የመጣው ያማ እኔ ለጸብ አልመጣሁም። እዚህ እንዳትመጣብኝ ብዬ ነግሬህ ነበር። የሁሉ ነገር የምትፈጥረው አንተ ነህ። ችግር የምትፈጥረው አንተ ነህ። ሰማህ አይደለ? ለምንድን ነው የመጣህብኝ ቤቴ? ወይ ጠራሃት አይደለ? ለምንድን ነው የመጣህብኝ? ልትመታኝ ነው? አዎ እመታሃለሁ። ለምንድን ነው የመጣህብኝ ቤቴ ላይ? ሰውዬ ነገርኩህ እኮ እኔ አቅም እንዳለው ሰው አትሁን። ፎዙ ከልኪል። እኔ ይሄን ጥርሱን አውቄለት በኋላ ሌላ ጋር ጻፊና ተነከኝ በእናትህ ቤቴ ነው ብለህ ነው የምትዘለው? የኔ ቤት እኮ ነው። አይመለከተኝም። አንተ አስቀይመሃለሁ። አይመለከተኝም። አሁን ልጅቷን በደንብ ተንከባከባት። እሺ ልጄ ናት። መተን ወስዳታለን። እሺ ግን እስከዛ በደንብ ተንከባከባት። እስኪ አንተ ወንድ ነህ። ካሁን በኋላ እዚህ ቤት ድረስ እሱ እንዴት እንደደረሰ አሳያለሁ። አሁን ቤት ላግኝላት መጀመሪያ።
ከዛ በኋላ ደግሞ ልጅቷን እንወስዳለን። አንቺ ግን እያንዳንዱ ነገር ማለት እያሰብሽበት አድርጊ። ገባሽ አይደለ? በጣም ከነከነኝ። ይጡልኝ በእናትህ ላይ አልፈልግም። በደንብ ያዛት ልጅቷን ለማለት ይልልኝ ውጣልኝ እኮ አትገፋተር። አትገፋተር። ነይ ውጣ። በቃ ተዋት ልጄ ነው ተዋት። ነይ ልጄ እኔ ጋር ሻለኝ እኔ ጋር አንተ ዝም በል በእናትህ ይሉጣ። በቃ ውጡልኝ። ዝም በል በቃ ዝም በል። እኔ ያለው እሺ እኔ ያለው ዝም በይ። ጎበዝ እሺ ይኸው እኔ ነሽ ጎበዝ። እንቅልፍሽ መጣ? ነይ ዲሚዬ ወይ እሺ እንግዲህ ፋሚሊ ያው እየነገርኳችሁ ነው። ምንም እቺ ልጅ የምታደርገው ነገር በጤናው አይደለም። ቅድም እንደነገርኳችሁ የሆነ ነገራቶችን ብልሽት እያወጣችብኝ ነው። ነገርኳችሁ፣ ጤነኛ አይደለችም። የሚያስፈልጋትን እኔ አደርግላታለሁ፣ ችግር የለውም። ግን ይሄ ሰውዬ ቤቴ ላይ እየመጣ በጣም ትልቅ ችግር እየፈጠረብኝ ነው። ብቻ ማደርገውን እኔ ያውቃለሁ።